ሰላም እንዴት ናችሁ? መክሊት ነኝ። የግሬድ 11 አግሪካልቸር ዩኒት 3 ጀምረን ዛሬ የመጨረሻው ቶፒክ ላይ ነው፣ ሹገር ኬን ፕሮዳክሽን እና ማኔጅመንት ላይ በጣም በተቻለ መጠን አሳጥሬ ዋናውን ፖይንት ለማስያዝ ሞክራለሁ። ሹገር ኬን አገዳ፣ የሸንኮራ አገዳ ሮ ማቴሪያል ነው ለፕሮዳክሽኑ፣ ለስኳር ምርት፣ ለስኳር ፋብሪካዎች። ሹገር ኬን እና ሹገር ቢት ኤግዛምፕሎች ናቸው ለዚህ አይነት ክሮፖች ማለት ነው። በእኛ ሀገር ሹገር ኬን the most significant crop ነው ለስኳር ፋብሪካ የምንጠቀመው ዋነኛው ክሮፕ ሹገር ኬን ነው። ሹገር ኬን ትሮፒካል ነው፣ ሞቃታማ አካባቢ ወይ ደግሞ ሰብ ትሮፒካል አካባቢዎች የሚያድግ ነው። ሜንሊ የሚያድገው የሚፈለገው ለስኳር ፕሮዳክሽን ነው። ሹገር ኬን በጣም ሞቃታማ አካባቢ ሞቃት ሲዝን ይፈልጋል። ኬን አገዳው ሮ ማቴሪያላችን አገዳው ነው፣ ቅጠሉ ሳይሆን አገዳው the stem. the juice extracted from the sugar cane ፕሮሰስ ይደረጋል። ከዚህ ከሹገር ኬን የሚወጣው ጁስ ማለት ነው ፕሮሰስ ተደርጎ ወደ ስኳርነት ይቀየርና ለሰዎች ግብአትነት ይሆናል፣ ለሂውማን ኮንሰፕሽን ይቀርባል ማለት ነው። some part of the residue from the sugar cane processing ለአኒማል ፊድም ጭምር ያገለግላል። ማንጠቀመውና የምንጠቀመው ባይ ፕሮዳክት ስላለው እሱ ደግሞ ለአኒማል ፊድም እነ ሞላሰስ ከዚህ በፊት የተለያዩ ሳብጀክቶች ላይ ታችሁታል ብዬ አስባለሁ። the dark liquid which is the molasses ለኢታኖልም ጭምር ፕሮዳክሽን የሚያገለግል ክሮፕ ነው። ሌላው ደግሞ ፈሳሹ ለአኒማል ፊድ ተረፈ ምርቱ ብቻ ለአኒማል ፊድ የምንጠቀመው አይነት ክሮፕ ነው። ፋይብረስ ሬዚዲዩ አለው ልክ ተጨምቆ ሲወጣ እንዲህ አፋችሁ ውስጥ በልታችሁት እንኳን ጨምቃችሁ የምታወጡት ማለት ነው። እሱ ጭምር ለፔፐር ፕሮዳክሽን ለፕላስቲክ ፕሮዳክሽንም ጭምር ያገለግላል። ግሪን ቶፕ ፋይናሊ ሊፉ ማለት ነው ለአኒማል ፊድ ጭምር ያገለግላል። ሹገር ኬን ከ14 እስከ 18 ወራት ይፈጃል ከፕላንቲንግ እስከ መጨረሻው ሃርቨስቲንግ ማለት ነው። ከመጀመሪያው ሃርቨስት በኋላ ፕላንቱ ድጋሚ ሪጀነሬት ያደርጋል። ድጋሚ አንዴ ብቻ ተተክሎ የሚነሳ ክሮፕ አይደለም። ለሁለተኛ ጊዜ ሃርቨስት ማድረግ ትችላላችሁ። ሁለተኛው ሃርቨስት ስኮል ራቱን ክሮፕ ይባላል። ሁለተኛው ሃርቨስት ለማንሳት 12 ወራት ድጋሚ ትጠብቃላችሁ። ያ ኦብቪየስሊ እንደ መጀመሪያ አይሆንም፣ ግን ደግሞ ሲል ሁለት እና 3 ጊዜ ራቱን ክሮፕ ማንሳት ትችላላችሁ ማለት ነው። ወደ ፈርቲላይዜሽኑ ስንመጣ በጣም ብዙ የፈርቲላይዘር አማውንት ነው የሚፈልገው። ያው በላርጅ ስኬል በጣም ብዙ ታስቦበት የሚደረግ ስለሆነ በፑር ፈርቲሊቲ ያለበት ቦታ ላይ ማሳደግ እሱን ምርታማነት ስለማይታሰብ በደንብ ፈርቲላይዘር የምንጠቀምበት አይነት ክሮፕ ነው። ወለላን ፕሪፓሬሽኑ ስንመጣ ፕሮፓጌት የሚደረገው ቬጂቴቲቭሊ ነው። ያ ማለት በዘር ሳይሆን አይዘር በከቲንግ ኦር ሰምቲንግ እነሱን ነው ቬጂቴቲቭ የምንላቸው። በስቲም ከቲንግ ነው። ስቲም ከቲንግ ማለት ከያንግ ፕላንት ስቲሙ ይቆራረጥና the top part of the young plant ከስር ሳይሆን ከላይ ያለውን ወጣት የሆነውን ገና ብዙ ያልቆየውን ቆርጣችሁ ነው ፕሮፓጌት ማድረግ የምትችሉት። ስቲም ከቲንጉ ነው ዋናው ፕላንቲንግ ማቴሪያል ማለት ነው። it should be free from disease እና ኢንሴክት ፔስቶች ፍሪ መሆን አለበት። average size of the steam cutting አንድ ጊዜም ተጠቀሙት ማለት ነው ወደ 30 ሴንቲሜትር መሆን አለበት። እሱንም ሁለት አንጓ በአማርኛ አንጓ ነው የሚባለው which is the bud ሁለት አንጓ መያዝ ይኖርበታል። ሹገር ኬን ፕላንት ሲደረግ በመስመር ነው። ከዛ ደግሞ 1.6 ሜትር አቨሬጅ የሮ ስፔሲንጉ 1.6 ሜትር ነው። ፕላንቲንግ ማቴሪያል ስታስቀምጡ ሹገር ኬንን ከቲንጎቹን ማለት ነው ፕላንቲንግ ማቴሪያሉ ስታስቀምጡ ኢንድ ቱ ኢንድ ነው የምታስቀምጡ። አንዱን አስቀምጣችሁ አንዱን አስቀምጣችሁ አንዱን ስፔሲንግ ሳይሆን ኢንድ ቱ ኢንድ የሚቀመጥ ክሮፕ ነው። ከዛ ሶይል ላየሩን ከ2 እስከ 5 ሴንቲሜትር አድርጋችሁ መሸፈን ትችላላችሁ። ፈርቲላይዜሽን the level of fertilization depends on the level of the soil fertility. sugar cane require የሚያደርገው በጣም high level of nitrogen fertilizer ነው በደንብ ለማደግ። excessive nitrogen application ግን አፌክት ያደርገዋል፣ ማቹሪቲውን ዲሌይ ሊያደርግብን ይችላል። ዊሬን ኢንሴክት ማኔጅመንት ጋር ስንመጣ ለሹገር ኬን ፕሮዳክሽን 3 ሳምንት በኋላ ከፕላንቲንግ በኋላ እና 14 ሳምንተኛው ላይ በጣም ለዊድ ግሮዝ ክሪቲካል ፔሪዶች ስለሆኑ እነሱ ጋር ተጠንቅቀን ዊዲንግ ማድረግ ይኖርብናል። የዊድ ኮምፒቲሽኑ በጣም ሃይ የይልድ ሎስ ሊያመጣ ይችላል።
ዊድ ሪሙቭ መደረግ አለበት ማኑዋሊ በእጅ ማለት ነው። በደንብ ማኑዋሊ ሪሙቭ መደረግ ይኖርበታል። እንዲሁም ኢንሴክት ፔስቶችን እንጠቀማለን፣ ኬሚካሎችን እንጠቀማለን፣ ፈንጊሳይዶችን የመሳሰሉትን ሊያጠቁ የሚችሉ ነገሮችን በአጠቃላይ በጊዜ ፕሮቴክት ማድረግ ይጠበቅብናል ማለት ነው። ዩዝ ኦፍ በጣም ዲዚዝ መከላከል የሚችሉ መቋቋም የሚችሉ ክሮፖች ምንም ጥያቄ የለውም፣ እነሱ ይመረጣሉ። ራቱን ስቲንቲንግ ዲዚዞች በጣም ኮመን ናቸው። ስለዚህ እነሱን ለመከላከል ዲዚዝ ሬዚስተንስ ሹገር ኬን ቫራይቲዎችን እንጠቀማለን። ሪሙቫል ኦፍ ዲዚዝ ፕላንቶችና ኬሚካሎችን መጠቀም ደግሞ በጣም የሚመከር ነው ማለት ነው። ወደ ሃርቨስቲንጉ ስንመጣ ሹገር ኬን ማቹር ለማድረግ 14 እስከ 18 ወር ይፈጅበታል ከፕላንቲንግ ታይሙ ማለት ነው። ስለዚህ በዛ ሰዓት በደንብ ተጠንቅቀን ሃርቨስት መደረግ አለበት ማለት ነው። በ2022 8 ስቴት ኦን ሹገር ኬን ፕሮዲዩሲንግ ፋክተሪዎች ነበሩ። ወደ ወንጂ ሸዋ፣ እነ መተሃራ፣ እነ ፈንጪ ሸዋ፣ እነ ቀሰምት፣ እንዳሆነ የመሳሰሉት። አሁን ግን በጣም የሹገር ኬን ፕሮዳክሽን ዲማንዱ በጣም እየጨመረ ስለሆነ ፋብሪካዎቹ መብዛት ይኖርባቸዋል። በነገራችን ላይ ሃርቨስት እናደርገው ምን ይደረጋል መሰላችሁ? እኛ ቤዚካሊ የምንፈልገው ስቲሙን አይደለ ኬን። ስለዚህ አንዳንድ ጊዜ ኮንትሮልድ የሆነ ፋየር ፊልዱ ላይ ይለቀቅበታል። ቅጠሉን ስለማልፈልገው ቅጠሉን እንዲያራግፍልን፣ ከዛ ደግሞ ድራይ ሊፎቹን ያስወግድልናል። ያኔ ስቲሙ ብቻ ይቀራል። ስቲሙ ትራንስፖርት ይደረግና ፕሮሰስ ይደረጋል ማለት ነው። ከ14 እስከ 18 ወር ግን ይፈጅበታል ለመጀመሪያው ቅድም እንዳልኳችሁ። ሁለተኛው ግን በየ12 ወሩ ዲፍረንስ ቢያንስ 2-3 ጊዜ ማንሳት ይቻላል ማለት ነው። ስለዚህ this was all about the sugar cane at the same time about the chapter 3 industrial crop production. last time chapter 4 ምን ጀምር ይሆናል ማለት ነው። ግን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። thank you so much